ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ጊዜ በዚህ ፕላትፎርም የእግዚአብሔርን ቃል በየቦታው የምንማር ወገኖች የጌታ ጸጋና ሰላም ለእናንተ ይሁን ለማለት እወዳለሁ። እንግዲህ ይሄ የዘመኑን ቴክኖሎጂ ወይንም የዘመኑን ስልጣኔ ወይንም ዓለም አሁን የደረሰችበትን ይሄንን በጎና መልካም የሆነውን እድል ተጠቅመን የእግዚአብሔርን ቃል ማድረስ፣ የእግዚአብሔርን ቃል መማማር፣ የእግዚአብሔርን ቃል ለሌሎች ሰዎች ሸር ማድረግ ይሄ በጣም አስተዋይነት ስለሆነ ይህንን እድል በማግኘታችን ደስ እየተሰኘን እስኪ የእግዚአብሔርን ቃል አንድ ቦታ አነብላችሁና ዛሬ የእግዚአብሔርን ቃል የምንካፈለው እንዲህ በሚል ርዕስ ይሆናል። ፍጻሜን ማሰብ ወይንም ደግሞ በላይ ያለውን ስለማሰብ፣ በላይ ያለውን እናስብ ወይንም ፍጻሜያችንን እናስብ በሚል የእግዚአብሔር ቃል ሐሳብ እንማራለን ለተወሰኑ ተከታታይ ጊዜያቶች ማለት ነው። ስለዚህ ወገኖቼ የእግዚአብሔርን ቃል ስንማር ደስ እያለን የተደሰትን የእግዚአብሔርን ጸጋ አንዳችን ለአንዳችን ልንከፋፈል ይገባል። እስኪ ለመነሻ የሚሆነኝን በቆላስይስ ምዕራፍ 3 ቁጥር ከ1 እስከ 2 ያለውን ላንብበው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለምና ይላል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ይህን ካለ በኋላ ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ በክብር ትገለጣላችሁ ይላል። እስኪ መንፈስ ቅዱስ እንዲያስተምረን አጭር ጸሎትን ጸልይ። የአባቶቻችን አምላክ ያለህ ደግሞ የነበርከው ዛሬ በላይ ያለውን ስለማሰብ፣ በላይ ያለውን ስለማሰላሰል፣ ፍጻሜን ስለማሰብ ክርስቶስ በአብ ቀኝ ተቀምጦ ያለበትን እኛም በዚያ የተሰወርንበትን ማሰብ እንድንችል ልትናገረን ልታስተምረን በጎ ፈቃድህ ስለሆነ በኢየሱስ ስም እናመሰግናለን። በየቦታው ሆነው የሚሰሙኝ ወገኖቼ ሁሉ ይህንን ቃልህን ሰምተው በላይ ያለውን ማሰብ እንዲችሉ በዚህ ዘመን ሰዎች በተለያየ ሐሳብ ልባቸው በተያዘበት እኛ ደግሞ ጌታ ሆይ ያንተን ሐሳብ ቃልህን እያሰብን እያሰላሰልን መንፈስ ቅዱስ ዘላለማዊ መኖሪያችን እንድናስብ በምድር እንግዶች እንደሆነ እንድታስተምረን እንድትረዳን በኢየሱስ ክርስቶስ ስም ጸለይኩኝ። በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። በዚህ ዘመን ወገኖቼ አንድ ነገር ልነግራችሁ ፈልጋለሁ። ሰዎች በተለያየ ሐሳብ በተለያየ ነገር ውስጣቸው ተይዞ ነው ያለው። ለቆላሳይስ ክርስቲያኖች ሐዋርያው ጳውሎስ ይህንን መልእክት ሲጽፍላቸው ይመስለኛል በላይ በአብ ቀኝ መሆናቸውን በአብ ቀኝ ከክርስቶስ ጋር መሰወራቸውን ረስተው በምድራዊ ሐሳብ ወይንም በሚያልፈውና በሚጠፋው ሐሳብ እንደተያዙ እረዳለሁ፣ ገምታለሁ። ምክንያቱም ምንድነው ካላችሁ መልእክቶች ዝም ብለው አይጻፉ። በመጽሐፍ ቅዱስ የተጻፉ መልእክቶች ሁሉ ዝም ብለው የሚጻፉ አይደሉም። ወይንም ዝም ብለው የሚነገሩ ዝም ብለው የተላለፉ አይደሉም። ስለዚህ መልእክቶች ሲጻፉ ሰዎች የነበሩበትን ሁኔታ ማዕከል ያደረገ መልእክት ነው አድሬስ የሚያደርጋቸው የሚጻፍላቸው። ስለዚህ ሐዋርያው ጳውሎስ አንድ ነገር አላቸው። በላይ ያለውን አስቡ አላቸው። በላይ ያለውን እሹ፣ ስለ ላይኛው አስቡ። ሞታችኋል በምድር ላይ። ሞታችኋል ማለት ምን ማለት ነው ልትሉ ትችላላችሁ። አንድ ሰው በክርስቶስ ኢየሱስ ሲያምን ኃጢአተኝነትና ዓለማዊ ምኞትን በእግዚአብሔር ጸጋ ሲክድ፣ ኃጢአተኝነትና ዓለማዊ ምኞትን የሚያስክደውን የእግዚአብሔርን ጸጋ ሲቀበል፣ ደግሞም ተቀብሎ በዚያ ለመኖር ሲወስንና ንስሐ ሲገባ ኃጢአትን ላለመስራት ለኃጢአት ይሞታል።
ክፋትን ላለማድረግ ለክፋት ይሞታል። አመፃን ላለማድረግ ወይንም ድሮ የነበረበትን ባሮጌው አዳም ማንነት ባሮጌው አዳም ምንነት ሲመላለስ የነበረበትን ያንን ነገር ላለማድረግ በወሰነበት ሰዓት ሲወስን ያኔ ለዓለም ለኃጢአት ለሥጋ ፈቃድና ምኞት ይሞታል። ስለዚህ ሞታችኋል ብሎ ሲናገር ሐዋርያው ጳውሎስ ሞታችኋል ሲላቸው ለኃጢአት ሞታችኋል፣ ለዚህ ዓለም ነገር ሞታችኋል፣ ለክፉ ነገር ሞታችኋል። ክፉ ነገር ማድረግ አትችሉም፣ ክፉ ነገር ማሰብ አትችሉም፣ ክፉ ነገር እያሰባችሁ ጊዜያችሁን ማባከን አትችሉም እያላቸው ነው። ስለዚህ በላይ ያለውን አስቡ ብሎ ይነግራቸዋል። በላይ ያለውን አስቡ እንጂ የምድሩን አይደለም። ምድር ላይ ያለውን አሁን የሚያደክመውን የምድሩን አታስቡ። ምድር ላይ ያለውን ማሰብ አይጠበቅባችሁም። ምክንያቱም አሁን የእናንተ ሕይወት ከክርስቶስ ጋር በሰማይ በአብ ቀኝ ተሰውሯል። ሕይወታችሁ የሆነው ክርስቶስ ሲገለጥ ያኔ እናንተም አብራችሁ በክብር ትገለጣላችሁ። በክብር እንድትገለጡ አሁን ሕይወታችሁ ያለበትን በላይ ያለውን አስቡ ይላችኋል ጳውሎስ። ዛሬስ የኔና የናንተ ሐሳብ፣ ዛሬስ የኔና የናንተ አስተሳሰብ ምን ላይ እንዳለ ራሳችንን ልንፈትሽ፣ ራሳችንን ማነኝ እኔ ልንል እያሰብነው ያለውን አስተሳሰባችንን ቸክ ልናደርገው ይገባል ወገኖቼ። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 ላይም ሲናገር ቁጥር 19 ጀምሮ እስከ 20 ደግሞ ሲናገር የሚለው አንድ ነገር አለ። ጳውሎስ ይህንንም ባነበው ደስ ይለኛል። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይልና እኛስ ሀገራችን በሰማይ ነው ይላቸዋል። የእኛስ ሀገር በሰማይ ነው፣ ሀገራችንን እናስባለን። እዚህ ምድር ላይ ሰዎች የሚያስቡት ሐሳብ አለ፣ ምድራዊ ሐሳብ አለ፣ ሥጋዊ ሐሳብ አለ፣ የሥጋ ሐሳብ አለ። የሥጋ ፍላጎትን እያሰቡ ነው፣ የሥጋ መሻትን እያሰቡ ነው። እህቴና ወንድሜ ድምፄን የምትሰሙኝ ሐሳባችን ምን ይመስላል? ሰማያዊ መኖሪያችንን እያሰብን ነው ወይንስ ደግሞ ምድራዊ የሆነውን እያሰብን ነው? በላይ ያለውን እናስብ፣ ፍጻሜያችንን እናስብ። ክብር ለእግዚአብሔር ይሁንለት ለዘላለም።